ትላንት አልፏል፣ ልታስተካክለው አትችልም። ነገ ደግሞ ገና አልመጣም፣ ልትቆጣጠረው አትችልም። ዛሬ ግን በእጅህ ነው። ሕይወትህን የምትቀይርበት ብቸኛው መሳሪያ ነው። ትላንት የሰራው ስህተት ለዛሬው ማንነት መምርህ እንጂ ማረሚያ ቤት ሊሆን አይገባም። ትሰማኛለህ ብሮ? የሕይወት ትልቁ ለውጥ የሚጀምረው ነገ ሳይሆን ዛሬ ነው። ብዙዎች ነገ ይሳካል ብለው ተቀምጠው ይጠብቃሉ። አንተ ግን ሞኛቱ፣ ዛሬ ካልጀመርክ ነገ የሚባል ቀን መቼም አይመጣም። ነገ የዛሬ ውጤት ነው። ዛሬ ተነስ፣ ዛሬ ስራ፣ ዛሬ ለውጥ ጀምር።